አሰልጣኝ ኢንዞ ማሬስካ ከነዛ ተጫዋች ማኔጅ ከማድረግ ጋር ተያይዞም ደግሞ የሚነሳባቸው ጥያቄ አለ። አልፎ አልፎ ጉዳቶችም አሁን ካይሴዶም በካርድ ካጣ በኋላ ቡርኖ ካይሴዶ ምናልባት ቼልሲ ሊተካው የማይችለው ተጫዋች እንደሆነ የቼልሲ የቁርጥ ቀን ልጅ እንደምትለው አይነት ተጫዋች መሆኑን አይተናል በየጨዋታዎቹ። ግን ከዛም ሆኖ አሁን ሰዎች ብዙ ጊዜ ተከላካይ መስመሩን ያነሳሉ፣ ግን አጥቂ መስመር ላይ በጣም ትልቅ ክፍተት እንዳለ የተመለከተው ነው። የጆ ፔድሮ ሚና ስንመለከት መጀመሪያ ከመጣ በኋላ በተለይ የዓለም ክለቦች ዋንጫ ላይ ጥሩ እንቅስቃሴን አድርጎ ነበረ። ከዛ በኋላ ግን ያንን ኮንሲስተንሲ ይዞ መቀጠል አልቻለም። ጉዳቶችም ከዛ በኋላ ሲመለስም ያንን ፐርፌክትነስ ይዞ መቀጠል አልቻለም። ከዛ በኋላ ሊያም ደላፕም ጉዳት ነበረ። ከጉዳት ሲመለስም አሁን እንደዛ። ግን ዋናው አሁን የካይሴዶ ትክክለኛው አጣማሪ ማን ነው የሚለው ነው ትልቁ ጥያቄ እዛ ጋር ነው። የቼልሲ በጣም ዋናውን ኢንዞ ማሬስካ እዛ ቦታ ላይ ያንን ኬሚስትሪ ማግኘት አልቻሉም።